53 ዓመቷ ባልጠበቀችውና ባላሰበችው መንገድ በእድል የጎበኘቻት የደቡብ ኮሪያዋ ስደተኛ ጃኔት ሊ እንደ አውሮፓውያኑ አቆጣጠር በ1993 በአጋጣሚ የቆረጠችው የሎተሪ ቲኬት የ18 ሚሊዮን የአሜሪካን ዶላር አሸናፊ እንድትሆን አደረጋት። በወቅቱ በአርቲፊሻል ዊጎች ሽያጭ ሱቅ ውስጥ ተቀጥራ ትሰራ የነበረች ሲሆን አመሰግናለሁ ስትል ስራዋን ለቃ ህይወት ወዳመቻቸችላት የሀብት ጎዳና መራመድ ጀመረች። በአሜሪካ በሴንት ሉዊስ በሚሊዮኖች በሚቆጠሩ ዶላሮች በተገዛ ቅንጡ ቤት ከነቤተሰቧ ጠቅልላ ገባች። ቅንጡ ህይወትም ቀጠለ። እርዳታ ለሚያስፈልጋቸው ሰዎች ምንም ሳትሰስት ትረዳለች። ገንዘብ የምትለግስ ረጂ በመሆኗ በፖለቲካውም ዘርፍ ቋሚ አጋዥ መሆን ችላ ከነ ቢል ክሊንተን ጋር ሳይቀር የጠበቀ ወዳጅነት በገንዘቧ ምክንያት ለማካበት ችላ ነበር። ይህ መልካም የሆነ ጅማሮዋ ወደማይሆን መንገድ ይዞ ያንደረድራት የጀመረው ህይወቷን ከቅንጡና የተጋነነ ዋጋን ከሚያወጡ ቁሶች ጋር ማቆራኘት ስትጀምር ነበር። ከደረሳት ሎተሪ ላይ በአመት $620,000 ብቻ የሚሰጣት ቢሆንም ይህ ገንዘብን እየፈለገቻቸው ከመጡት ቁሶች ጋር ሲነጻጸር ምንም የማይፈይድላት መሆን ጀመረ። ስለዚህም ከባንክም ጎን ለጎን እየተበደረች ፍላጎቷን ለማሟላት ሌላ አማራጭ መከተል ጀመረች። ሎተሪውን አሸንፋ ልክ በ8 ዓመቱ ኪሳራ ላይ ከመውደቋም በላይ የ$2,500,000 የአሜሪካን ዶላር ባለዳ ጭምር ለመሆን ቻለች። ይህ ሁሉ ክስተት የተከናወነው ብታምኑም ባታምኑም በ8 ዓመት ውስጥ ብቻ ነው። ፍሮም ሂሮ ቱ ዚሮ